የኢራን የማጥቃት ስጋት መካከለኛው ምስራቅን አልፎ ካሊፎርኒያ ደረሰ። የዓለምን ጉሮሮ የዘጋው የሆርሙዝ ሰርጥ መፍትሄ አጥፎ ሆኗል። ይህንንና መሰል መረጃዎችን አጋራችኋለሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጠይቃለን። እንደ ኤፍቢአይ ሚስጥራዊ መረጃ ከሆነ ከመካከለኛው ምስራቅ አድማስ የተሻገረና ከአሜሪካን በቀጥታ ሊመታ የሚችል አዲስና እጅግ አደገኛ የጦርነት ስጋት ተደቅኗል። የትራምፕ አስተዳደር በኢራን ላይ የወሰደውን ወታደራዊ እርምጃ ተከትሎ ቴሄራን በካሊፎርኒያ ግዛት ላይ ድንገተኛ የአጸፋ ጥቃት ልትሰነዘር ትችላለች የሚል ስጋት መፈጠሩ በካሊፎርኒያ ፖሊስ ዲፓርትመንቶች ጥብቅ ማስጠንቀቂያ ተሰጥቷል። መረጃው እንደሚያመለክተው ይህ ጥቃት በአሜሪካ ምዕራባዊ ባህር ዳርቻ ላይ ከሚገኙና ማንነታቸው ካልታወቀ መርከቦች ላይ በሚነሱ ፈንጂ የጫኑ ሰው አልባ አውሮፕላኖች ወይም ድሮኖች አማካኝነት ሊፈጸም እንደሚችል ታምኖበታል። ምንም እንኳን የጥቃቱ ትክክለኛ ጊዜና ኢላማ በግልጽ ባይታወቅም የአሜሪካ የስለላ ተቋም ግን አሜሪካ አሊያም እስራኤል ኢራንን የሚመቱ ከሆነ በአጸፋው ለመመለስ አስቀድመውኑ የተዘጋጁ የተኙ ሴሎች ወይም ስሊፐር ሴልስ እና የጦር መሳሪያዎችን በአሜሪካ መሬት ሊኖሩ እንደሚችሉ አጥብቀው እያስጠነቀቁ ነው። ከዚህም ባሻገር የአሜሪካ የደህንነት ኃላፊዎች እንቅልፍ የነሳው ሌላኛው አሳሳቢ ጉዳይ የሜክሲኮ የዕፅ አዘዋዋሪ ካርቴሎች ናቸው። እነዚህ ካርቴሎች በድንበር አካባቢ የሚገኙ የአሜሪካን የህግ አስከባሪዎች ላይ በድሮን የታገዘ ጥቃት እንደሚፈጽም ትዕዛዝ ማስተላለፋቸውም ተሰምቷል። የቀድሞ የሀገር ውስጥ ደህንነት ኃላፊ ጆን ኮሆን እንደገለጹት ኢራን በሜክሲኮና በደቡብ አሜሪካ ያላትን ሰፊ ትስስርና የድሮን ቴክኖሎጂ ባለቤት መሆኗ ጥቃት ለመሰንዘር አሁን ያገኘችውን ምክንያት እጅግ አደገኛ አድርገዋል። ይህንን ከባድ የጸጥታ ስጋት ተከትሎ የካሊፎርኒያ ገዢ ጋቪን ኒውሰም ጽህፈት ቤት ከፌዴራል የጸጥታ አካላት ጋር በመቀናጀት ማህበረሰቡን ለመጠበቅ ሌሊትና ቀን እየሰራ መሆኑን አስታውቋል። የሎስ አንጀለስ ፖሊስ ዲፓርትመንት በበኩሉ የዝግጁነት ደረጃውን ከፍ በማድረግ በሃይማኖት ተቋማትና በህዝብ መገልገያ ስፍራዎች ላይ የሚደረገውን ጥበቃ አጠናክሯል። በሌላ በኩል የአሜሪካና የእስራኤል ከቴሄራን ጋር ጦርነት መጀመርም በዓለም የነዳጅ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። የቡድን ሰባት ሀገራት ይህን የዋጋ ንረት መቋቋም ስትራቴጂካዊ ክምችታቸው ነዳጅ ለመልቀቅ ቢወስኑም እርምጃው የአጭር ጊዜ መፍትሄ ብቻ እንደሚሆን ባለሙያዎች እየተነበዩ ነው። የሆርሙዝ የባህር ወሽመጥ ግጭት የዓለምን 1/5 ነዳጅ ዝውውር ሙሉ በሙሉ ያስቆመ ሲሆን ይህም የነዳጅን ዋጋ በበርሜል $100 በላይ እንዲያዝቅ አድርጎታል። ዓለም አቀፉ የነዳጅ ኢነርጂ እስከ 400 ሚሊዮን በርሜል ነዳጅ ለመልቀቅ ቢያቅድም ይህ መጠን ግን የጥቂት ቀናት አቅርቦት ብቻ የሚተካ ነው። ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ስትራቴጂካዊ የነዳጅ ክምችት 172 ሚሊዮን በርሜል ነዳጅ ገበያ ላይ እንዲውል ትዕዛዝ አስተላልፈዋል። ይህ ውሳኔ የተላለፈው አሜሪካ ከኢራን ጋር የገባችውን ጦርነት ተከትሎ የዓለም ነዳጅ ዋጋ በቅርብ ዓመታት ወዲህ ታይቶ ወደማይታወቅ ከፍተኛ ደረጃ ማሻቀቡን ተከትሎ ነው። የሀገሪቱ የኃይል ሚኒስትር ክሪስቶፈር ራይት ዛሬ ባወጡት መግለጫ እንዳስታወቁት ይህ ነዳጅ ስርጭት የሚቀጥለው ሳምንት የሚጀመር ሲሆን ለ120 ቀናት ያህል ይቆያል። ይህ እርምጃ ዓለም አቀፉን የኃይል ኤጀንሲ አብዛኛዎቹን የአሜሪካ ጋር ከሆኑት 32 አባል ሀገራቱ ጋር በማቀናጀት ከሚለቀቀው 400 ሚሊዮን በርሜል አስቸኳይ የነዳጅ ክምችት አካል መሆኑ ተገልጿል። አሜሪካ በሚቀጥለው አንድ ዓመት ውስጥ 200 ሚሊዮን በርሜል በመግዛት ክምችቷን መልሳ እንደምትተካ ሚኒስቴሩን አብራርተዋል። ፕሬዚዳንት ትራምፕ በበኩላቸው ከተጠባባቂ ክምችት ላይ ከተቀነሰ በኋላ መልሰው እንደሚሞሉት ለጋዜጠኞችም አረጋግጠዋል። የኃይል ሚኒስትሩ አክለውም ኢራንና አሸባሪ ተላላኪዎቿ ባለፉት 47 ዓመታት አሜሪካውያንን ለመግደል ሲያስሩ መቆየታቸውን አስታውሰው የአሜሪካና የአገሮቿን የኃይል ደህንነት በተደጋጋሚ ሲያስፈራሩ የቆዩባቸው ቀናት በፕሬዚዳንት ትራምፕ አመራር እያበቁ መሆኑን በጠንካራ ቃላቸው ገልጸዋል። ይህ መግለጫ በተሰጠበት ረቡዕ ምሽት የአሜሪካ መለኪያ የሆነው ዌስት ቴክሳስ ኢንተርሚዲየት የድፍድፍ ነዳጅ ዋጋ በአንድ በርሜል $92 በላይ የደረሰ ሲሆን በዕለቱ ብቻ የ7.2% ጭማሪ አሳይቷል። በቴክሳስና ሉዊዚያና ግዛቶች በሚገኙ ግዙፍ የመሬት ውስጥ ዋሻዎች ውስጥ የሚገኘው የአሜሪካ ስትራቴጂካዊ የነዳጅ ክምችት ባለፈው ሳምንት መረጃ መሰረት ወደ 415 ሚሊዮን በርሜል ገደማ ይዞ ነበረ። ከአሜሪካና ከእስራኤል ወታደር ጥቃት ወዲህ የዓለም ነዳጅ አቅርቦት ይስተዋጎላል በሚል ከፍተኛ ስጋት ዋጋው ሰማይ ነክቶም ቆይቷል። በተለይ ከኢራንና አረብ ገብረ ገብ መካከል የሚገኘውና የዓለምን 20% አሊያም በቀን 15 ሚሊዮን በርሜል ነዳጅ ንግድ የሚያስተናግደው የሆርሙዝ የባህር መስመር መርከቦች ላይ ጥቃት ሊደርስ ይችላል በሚል ፍራቻና የንግድ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆሟል። ፕሬዚዳንት ትራምፕ ይህን የቆመ የባህር ላይ ትራፊክ ለማስጀመር ለነዳጅ ጫኝ መርከቦች የምድን ዋስትና እንደሚሰጡ ቃል የገቡ ሲሆን ኢራን መስመር ለመዝጋት ከሞከረች ከባድ ወታደራዊ እርምጃ እንደሚወስዱባት አስጠንቅቀዋል። ኢራን በበኩሏ በባህር መስመር ላይ ፈንጂዎችን ልታጠምድ እንደምትችል ፍንጭ መስጠቷን ተከትሎ ትራምፕ ከዚህ ቀደም ታይቶ የማይታወቅ ወታደራዊ አጸፋ እንደሚሰጡ የዛቱ ሲሆን መስመሩን በኃይል በቁጥጥራቸው ስር ስለማድረግ እያሰቡበት መሆኑንም
አሳውቀዋል። ምንም እንኳን የተጠባባቂ ነዳጅ ክምችት ወደ ገበያ መውጣቱን የዋጋ ንረቱን ለማረጋጋት እንደ አንድ አማራጭ ቢታይም ባለሙያዎች ግን እርምጃው ዘላቂ መፍትሄ እንደማያመጣ ይከራከራሉ። በኮርኔል ዩኒቨርሲቲ የጦርነትና ማዕቀብ ኢኮኖሚያዊ ተጽዕኖችን የሚያጠኑት ፕሮፌሰር ኒኮላስ ዎልደር እንደገለጹት ይህ የነዳጅ ስርጭት የተወሰነ ገዛ ቢያደርግም በሸማቾች ላይ የወደቀውን የዋጋ ጫና ሙሉ በሙሉ ሊያጠፋ የሚችል የአስማት በትር አይደለም። እንደ ባለሙያ ማብራሪያ ጦርነት ለዓለም ገበያ ላይ ዋጋን እያሻቀበ ስለሆነው ከዚህ ቀውስ ለመውጣት ቀላል መንገድ አይኖርም ሲሉም ተናግረዋል። በዚሁ ሰዓት የሆርሙዝ ወሽመጥ ላይ የንግድ መርከቦችን ባልታወቀ ተወንጫፊ እየተመቱ መሆኑን የስጋቱን ይበልጥ አባብሶታል። ረቡዕ ሌሊት በኢራቅ ባስራ ከተማ አቅራቢያ የሚገኝ ኦምቃስ ወደብ ሁለት ነዳጅ ጫኝ መርከቦች ላይ ጥቃት እንደተፈጸመም ተነግሯል። የኢራቅ ወደብን የሚያስተዳድረው ኩባንያ ከመርከቦቹ ላይ የ38 ሰራተኞችን ህይወት ማትረፉና አንድ ሰው መሞቱን ለሀገሪቱ መገናኛ ብዙሃን ገልጿል። መርከቦች የሚከታተሉ ድረ ገጾች ሁለቱ ነዳጅ ጫኞች ጥቃት ከደረሰባቸው በኋላ የህይወት አድን ጀልባዎችን ከበዋቸው አሳይተዋል። መርከቦቹ ላይ ፍንዳታ በምን ምክንያት እንደተከሰተ እስካሁን ድረስ ግልጽም አይደለም። በባስራ የሚገኘው የደህንነት ሰራተኛ ለሲኤንኤ እንደተናገሩት ከሆነ ፈንጂ የተጠመደበት የኢራን ጀልባ ሁለቱ መርከቦችን እንዳጠቃች ይታመናል። ነገር ግን በጉዳዩ ላይ ምርመራ እየተካሄደ እንደሆነም ተናግረዋል። ዩናይትድ ኪንግደም የንግድ መርከብን የሚቆጣጠረው ተቋም ጥቃቱን በተመለከተ ተመሳሳይ መረጃ እንደደረሰው ያስታወቀ ሲሆን የኢራቅ ነዳጅ ዘይት ገበያ ድርጅት በደረሰው አደጋ በጥልቅ ማዘኑንም ገልጿል። የሁሉም የኢራቅ ወደቦች ለጊዜው ማንኛውንም እንቅስቃሴ እንዲያቋርጡም ተነግሯቸዋል። ረቡዕ ዕለት 3 የንግድ መርከቦች በሆርሙዝ ወሽመጥ ምንነቱ ባልታወቀ ተወንጫፊ መመታታቸውንና ቢያንስ አንዱ በእሳት መያያዙም ተዘግቧል። ይህ ጥቃት የተፈጸመው አሜሪካ በአካባቢ በነበሩ በርካታ የኢራን የባህር ኃይል መርከቦች ላይ ጥቃት ፈጽማ ማውደሟን ካሳወቀች ከሰዓታት በኋላ ነው። የዩኬ የባህር ንግድ መርከብን ጨምሮ እንዳስታወቀው ያልታወቀ ተወንጫፊ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ የጭነት መርከቦቹ ከሆርሙዝ ወሽመጥ እንዲወጡ ተደርጓል። ኢራን አሜሪካና እስራኤል ጥቃት መፈጸማቸውን እስካላቆሙ ድረስ በወሽመጡ በኩል ነዳጅ አያልፍም ስትል አስጠንቃለች። በተለይም የታይላንድ ሰንደቅ ዓላማ የሚያውለበልብ መርከብ በእሳት መያያዙ የጭነት መርከቦችን ለአካባቢው ለቀው እንዲወጡ መደረጉ የባህር ላይ ንግዱን አሽመድምዶታል። ኢራን በበኩሏ የአጸፋ ጥቃት ፖሊሲዋን መለወጧን አስታውቃለች። ቴሄራን ወታደራዊ ቃል አቀባይ ኢብራሂም ዞልፋካሪ እንዳሉት አሁን ፖሊሲያቸው ጥቃትን በጥቃት መመለስ ሲሆን 1 ሊትር ነዳጅ እንኳን የሆርሙዝ ወሽመጥን አቋርጦ ወደ አሜሪካና አገሮቿ እንዲደርስ እንደማይፈቅዱም ዝተዋል። አልፎ ተርፎ የነዳጅ ዋጋ እስከ $200 ሊደርስ እንደሚችል ማስጠንቀቂያ ሰጥተዋል። የትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት በአጭር ጊዜ ውስጥ በድል ይጠናቀቃል የሚል ከፍተኛ ግምት ቢኖረውም አሁን ላይ ግን ጦርነቱ እጅግ የተወሳሰበና ረጅም እየሆነ መምጣቱን የኒውዮርክ ታይምስ የአውሮፓና የዲፕሎማሲያዊ ዘጋቢ ስቴቨን ኤርላንድ ገልጸዋል። ዘጋቢው በሰጡት ቃል ከፍተኛ ወታደራዊ ባለስልጣናት ጦርነቱን ከባድና የተጓተተ ሊሆን እንደሚችል ለዋይት ሃውስ አስቀድመው አስጠንቅቀው እንደነበረ አጋልጠዋል። ኤርላንድ ጋር ጉዳዩን ሲያብራሩ የጦር ኃይሎች አዛዥ የሆኑት ጀነራል ኬን የጦርነት እጅግ ከባድና ረጅም በመሆኑ የአሜሪካን ሚሳኤል መከላከያ ክምችት ሊፈትን እንደሚችል ለፕሬዝዳንት ትራምፕ ጥብቅ ማስጠንቀቂያ ሰጥተዋቸው ነበረ ብለዋል። ይሁን እንጂ አስተዳደሩ ጦርነቱ በአጭር ይሆናል የሚል እምነት እንደነበረውና ይህን ያህል ይረዝማል ብሎ እንዳልጠበቀ ዘጋቢው አክሎ ገልጸዋል። በአሁኑ ሰዓት የዓለምን ሀያል ገበያ ኢነርጂ ማርኬት በተፈጠሩ አለመረጋጋት በተለይም ስትራቴጂካዊ በሆነው የሆርሙዝ የባህር መስመር ዙሪያ በአንዣበበት ከባድ ስጋት ምክንያት ከፍተኛ መዋዠቅ እያሳየ ይገኛል። ኤርላንድ ጋር እንዳሰዱት በአሜሪካ መንግስት ሆርሙዝ የባህር መስመር ሊዘጋ ይችላል ብሎ በበቂ ሁኔታ አላሰበበትም። ይልቁንም ጦርነቱ የኢራን አመራር በፍጥነት በማዳከም በሩን ለድርጅት ክፍት ያደርገዋል የሚል ግምት ወስዶ ሊሆን እንደሚችል ጠቁመዋል። በተያያዘ የጦርነቱ ዜና የእስራኤል ጤና ጥበቃ ሚኒስቴር ባለፉት 24 ሰዓታት ውስጥ ብቻ 179 ሰዎች መቁሰላቸውን ያስታወቀ ሲሆን አብዛኞቹ ቀላል ጉዳት የደረሰባቸው መሆናቸውን አብራርቷል። ይህንም ተከትሎ ጦርነቱ ከጀመረበት ጊዜ አንስቶ በእስራኤል በኩል የቆሰሉ ሰዎች አጠቃላይ ቁጥር 2745 መድረሱን ሚኒስትሩ ባወጣው መግለጫ አረጋግጧል። አዲስ የተሰየሙት የኢራን ሉዓላዊ መሪ ሙጅታባ ሁሰይን ካሜኒ ስርዓታቸው ጭቆንን የሚቃወም የሚላቸውን ኃይላትን በምስጋናቸው ከደረሱ በኋላ ለመጀመሪያ ጊዜ በሰጡት መግለጫ እንዳሉት ጭቆናን የመቋቋም ግንባር እስላማዊ አብዮቱ አካል ነው ብለዋል። ኢራን ኃይላት የምትላቸው ማለትም የፍልስጤሙ ደፈጣ ተዋጊ ቡድን ሐማስ፣ የሊባኖሱ የሺያ ሚሊሻ ሂዝቦላህና ከፊል የመን የሚቆጣጠረው አንሳር አላህ ወይም የሁቲ ቡድን የተቋቁሞ ወይም ጭቆና ለማስወገድ የሚታገሉ ስል ትጠራቸዋለች። ኢራቅ ውስጥ የሸመቁ ሌሎች ቡድኖችም አሉ። እስራኤልና ዩናይትድ ስቴትስ በኢራን ላይ በከፈቱት ጦርነት በተለይ የሊባኖስ ሂዝቦላህ ቡድን ከኢራን ጋር በመተባበር ሰሜናዊ እስራኤልን በሚሳኤል እየደበደበ ነው። ሂዝቦላህ ከ200 በላይ ሚሳኤሎችን ወደ እስራኤል ማስፈንጨፉንም አስታውቋል። በጥቃቱ የተለያዩ የእስራኤል ተቋማትን፣ ህንጻዎችና መኖሪያ ቤቶች ተመተዋል። በሺህ የሚቆጠሩ የሰሜን እስራኤል ነዋሪዎችም ሸሽተዋል። የሂዝቦላህ ጥቃት ለመበቀል እስራኤል ሊባኖስ ርዕሰ ከተማ ቤይሩት ውስጥ የሚገኙ ህንጻ፣ የገበያ አዳራሾች፣ መኪና ማቆሚያዎችና መኖሪያ ቤቶችን ጭምር እያወደመች ነው።
የእስራኤል ጦር ባለፉት 13 ቀናት በሊባኖስ በከፈተው ጥቃት ከ500 በላይ ሰላማዊ ሰዎችን ገድሏል። 700,000 ህዝብ ተፈናቅሏል ተብሏል። አይን ላጠፋ አይን የሚሉትን ብሂል ይመስል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ በሰጡት መግለጫ ኢራን ሙሉ በሙሉ ጠፍታለች ብለዋል። ይሁንና ትራምፕ ስራ የሚሉትን ጦርነት ጨርሻለሁ በማለት አክለዋል። ኢራን ሙሉ በሙሉ ከጠፋች የሚጠናቀቀው የትራምፕ ስራ ምነት ብዙዎችን ግን ግራ ያጋባ ነው። አዲሱ የኢራን ሉዓላዊ መሪ ሙጅታባ ሁሴን ካማኒ እንደሚሉት ግን መንግስታቸው ሂዝቦላህን ከመሰሉ ኃይላት ጋር ያለውን ትብብር አጠናክሮ ይቀጥላል። የኢራን ጠላቶች በሀገሪቱና በህዝብ ላይ ያደረሱን ጥፋት አንድም ካሳ መክፈል አለባቸው፣ አሊያም ኢራን ላይ በደረሰ ጥፋት ልክ የነሱም ተቋማትና ጥቅሞች እስኪጠፉ ድረስ ቴሄራን ተቀጣቸዋለች በማለት ተናግረዋል። እስራኤልና ዩናይትድ ስቴትስም ዛሬም ኢራንን ሲደበድቡ መዋላቸውም ተናግሯል። የኢራን ባለስልጣናት እንዳስታወቁት ከዩናይትድ ስቴትስ እና እስከ ትላንትና ድረስ በኢራን በከፈቱት ድብደባ 195 የህፃናት ተማሪዎችን ጨምሮ 1300 በላይ ሰላማዊ ሰዎችም ተገድለዋል። የውሃ ማጠራቀሚያ ሆስፒታልና ትምህርት ቤቶችን ጨምሮ 10,000 ሰላማዊ ተቋማትንም አውድመዋል። የተባበሩት መንግስታት ድርጅት እንዳስታወቀው 3.2 ሚሊዮን በላይ ኢራናውያንም ተፈናቅለዋል። ኢራንም ከእስራኤልና የአረብ ሀገራት በሚሳኤል በሰው አልባ የአውሮፕላን መደብደባንም ቀጥላለች። የሆርሙዝ ሰርጥም እንደዘጋችው ነው። ሩሲያ ዛሬ በድጋሚ እስራኤልና ዩናይትድ ስቴትስን ኢራንን መደብደባቸው አቁመው እንዲደራደሩ ስለ ዓለም ህዝብ ባካችሁ ስትል ጠይቃለች። ምክንያቱስ ብትሉ ወትሮም እንደ ሸምበቆ ወዳጅ ተረጋግፈው የቆመው የዓለም ኢኮኖሚ አንዱ በተንሸራተተ ቁጥር ሌላኛውንም ይዞ ከመጥ እያስገባው ነውና። ባለፈው ማክሰኞና ሮብ ዝቅ ብሎ የነበረው የነዳጅ ዘይት ዋጋ ዛሬ ዳግም አሻቅቦ ነው ያለው። አንድ በርሜል ድፍድፍ ነዳጅ ዘይት በአማካኝ $103 ተሽጧል። የሀገራት መሪዎችና መንግስታት የነዳጅ ዘይት መጥፋትና የዋጋው ንረት የሚያስከትለው ምጣኔ ሀብታዊ ቀውስ ለማስወገድ እየተረባረቡ ቢገኙም ዳሩ ግን የሀገር አሜሪካ መሪ ግን በአንድ መግለጫቸው ከተቀመጠው ነዳጅ ለዓለም እናቀርባለን ሲሉ፣ በሌላ ጊዜ ደግሞ ነዳጅ ዘይትን መወደድ አያስጨንቀኝም ይላሉ። መወደዱ ለአሜሪካ ጥሩ ነው፣ ብዙ ነዳጅ ዘይት ክምችት ስላለን ብዙ ገንዘብ እናገኛለን ሲሉም ሁለት ግራ የሆኑ ሀሳባቸውንም ይሰጣሉ። የዓለም ፖለቲካ በዚህ ፍጥነት ያሽቆለቆለ ባለበት በዚህ ወቅት ይህ ጦርነት በቀጥታ ወደ አሜሪካ ከተሞች ይገባባችሁ ታስባላችሁ? ሀሳባችሁን በኮሜንት አስቀምጡልን። ሰላም።